የ2018 ዓ.ም ፕራይቬት ኢንትራንስ ኤግዛም ምዝገባ በቅርቡ መጀመሩ ይታወቃል። እኛም ያንን አስመልክቶ ይህንን ቪዲዮ ሰርተንላችሁ ነበር። በዚህ ቪዲዮ ኮሜንት ሴክሽን ላይ መቼ ነው የፕራይቬት ኢንትራንስ ኤግዛም ምዝገባ የሚጠናቀቀው፣ እንዴት ነው የምንመዘገበው እያላችሁ በዩቲዩብም በቴሌግራም ኮሜንት ሴክሽን ላይ በተደጋጋሚ ስጠይቁ ነበር። ዛሬ በዚህ ቪዲዮ የ2018 ዓ.ም ፕራይቬት ኢንትራንስ ኤግዛም መቼ እንደሚጠናቀቅና እንዴት መመዝገብ እንደምችሉ የሚያሳይ ፉል ጋይድ ኢንዲቴል ሼር አድርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። 18 ዓመተ ምህረት ፕራይቬት ኢንትራንስ ኤግዛም ዘግይቶ መጀመሩ ይታወቃል። እኛም እንግዲህ ምዝገባ መጀመሩን የሚያሳይ ይህን ቪዲዮ ሰርተንላችሁ ነበር። በዛ በተለያዩ ጥያቄዎችን ስጠይቁ ነበር። ከነዛም ውስጥ እንግዲህ የፕራይቬት ኢንትራንስ ኤግዛም ምዝገባ መቼ ነው የሚያበቃው ወደሚለው ጥያቄያቸው ስንሄድ እንግዲህ የ2018 12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና ምዝገባ መጋቢት 15 2018 ዓ.ም ከቀኑ 11 ሰዓት ተኩል ላይ ይጠናቀቃል። በፕራይቬት ወይም በድጋሚ ግላችሁ መፈተን የምትፈልጉ ተፈታኞች ራስ አገዝ በሆነው በዚህ ሊንክ ገብታችሁ በመግባት መመዝገብ ይኖርባችኋል። ተፈታኞች በተሰጠው ጊዜ ገደብ ውስጥ እንዲመዘገቡ ትምህርት ምዘናና ፈተናዎች አገልግሎት አሳስቧል። ኢንትራንስ ኤግዛም በፕራይቬት ሞልታችሁ መፈተን የምትፈልጉ ተማሪዎች እስከ መጋቢት 15 2018 ዓ.ም ከቀኑ እስከ 11 ተኩል ድረስ እንድትመዘገቡ ሪኮመንድ እናደርጋችኋለን። እንግዲህ አስቀድማችሁ ብትመዘገቡ ይመረጣል። ሌላው እንግዲህ እንዴት እንመዝገብ፣ እንዴት ነው መመዝገብ የምንችለው እያላችሁ ለጠይቃችሁ ጥያቄ ከዚህ በፊት እንዴት መመዝገብ እንዳለባችሁ የሚያሳይ ፕራይቬት ኤግዛም ሰልፍ ሬጅስትሬሽን ዩዘር ጋይድ አለላችሁ። ይህንን እንዴት ወደ ሊንኩ እንደምትገቡ፣ ከዛ በኋላ ኢምፖርታንት ኢንስትራክሽኖቹ ምን ማሟላት እንዳለባችሁ፣ እንዴት ፎርሙ መምራት እንዳለባችሁ ሁሉንም ነገር ያካተተ ፋሚሊ ኢንፎርሜሽን ቬሪፊኬሽን ሪስፖንሲቢሊቲ፣ እያንዳንዱ አፕሎዲንግ ሪኳየር ዶክመንቶችን እንዴት መጫን እንዳለባችሁ፣ ፔመንት እንዴት መክፈል እንዳለባችሁ፣ ከዛ ደግሞ አድሚሽን ካርዳችሁን እንዴት ማግኘት እንዳለባችሁ የሚያሳይ እያንዳንዱን ስቴፕ የሚያሳይ ዩዘር ጋይድ አለላችሁ። ይሄንን ጋይድ በፒዲኤፍ መልኩ የቴሌግራም ቻናል ላይ አስቀምጥላችኋለሁ። ቻናሉ ላይ ገብታችሁ በማየት መመዝገብ ትችላላችሁ። ወይም የተለያዩ ዩቲዩብ ቻናሎች የሰሯቸው ዩቲዩብ ቪዲዮዎች አሉ፣ እነሱን በማየት መመዝገብ ትችላላችሁ ማለት ነው። በ2018 ዓ.ም ፕራይቬት ሞልታችሁ ኤንትራንስ ኤግዛም መፈተን የምትፈልጉ ተማሪዎች የፕራይቬት መመዝገቢያ ጊዜው እስከ መጋቢት 15 2018 ዓ.ም እስከ ቀኑ 11 ሰዓት ተኩል ላይ መሆኑን አውቃችሁ አስቀድማችሁ ምዝገባ እንድታከናውኑ ሪከመንድ አደርጋችኋለሁ። ከምዝገባውን በተጨማሪ ዋናው ከተመዘገባችሁ በኋላ ለእናንተ ኤንትራንስ ኤግዛሙን ለማለፍ ማተር የሚያደርገው ነገር ዝግጅቱ ስለሆነ የፈተና ዝግጅቱ ስለሆነ ዝግጅታችሁ ላይም በደንብ ፎከስ እንድታደርጉ ሪከመንድ አደርጋችኋለሁ። በ2018 ዓ.ም ፕራይቬት ሞልታችሁ ኤንትራንስ ኤግዛም የምትፈተኑ ተማሪዎች ምዝገባችሁንና ዝግጅታችሁን በሚገባው መልኩ እንድትቀጥሉ ሪከመንድ አደርጋችኋለሁ። አይ ሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ